መስጂዳችን ለመጀመሪያ ጊዜ ቦላ ቀበሌ የሚባለው ላይ ሰለምቶች ተራዊህ የሚጀምሩበት ነው። እንግዲህ በእናንተ ድጋፍ ይጀምራል ብለን ተስፋ እናደርጋለን። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቦላ ላይ በሐማርና ጸማይ ድንበር ላይ የተጀመረው መስጂዳችን እንዲታስጨርሱ ለረመዳን ቢያንስ ውስጡን አስተካክለን መስገድ እንዲችሉ የእናንተን ትብብር በደንብ ስለምንፈልግ ደጋግመን የመጣንባችሁ ናችሁና ኢንሻአላህ አግዙን። መልካም ስራ ስሩ። ዛሬ ጁማዓ ነው። አላህ የጁማዓ ሰደቃችሁን የሚቀበለው ባረከላሁ ፊኩም። በመስጂዳችን ለመጀመሪያ ጊዜ ቦላ ቀበሌ የሚባለው ላይ ሰለምቶች ተራዊህ የሚጀምሩበት ነው። እንግዲህ በእናንተ ድጋፍ ይጀምራል ብለን ተስፋ እናደርጋለን። የተወሰኑ ወንድሞች ከጎናችን ያው የቻሉትን ያደረጉ ነው። ሁላችንም ከጎናችን በመቆም ተባብሩን። መስጂዱን እናስጨርስ። ለረመዳን እንኳን በውስጡ መስገድ እንዲችሉ እናድርግ። እስካሁን ሰው በየጫካ ነው እየሰገደ ያለውና ኢንሻአላህ አላህ ይቀበላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐበን ተከተለ ሁላችንም እነዛ ወንድሞቻችንም በእናንተ እናንተም በእኛ ስለሆነ እነዚህን ወንድሞቻችንን ልናስደስት ተገቢ ነው። ለምን በዲናቸው ላይ አዲስ እስከሆኑ ድረስ እነዛን ከልክ በላይ የሚያስፈልገውን ለነሱ በማድረግ እነሱን በማስደሰት ረገድ ላይ ሁላችንም እንጣር እላለሁ። እኔ ጋር ያለው ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። አካውንት ከስር እንለቃለን። በመሐልም ያው ያስገባል ልንለቅ እንችላለን። አካውንቱን በመጨረሻ ቪዲዮ ውስጥ ተከታተሉልን። ባረካላሁ ፊኩም። ቴሌግራምና ዋትስአፕ ተከፍቷል። በዛ በቴሌግራምና ዋትስአፕ ግሩፕ ላይ የገባችሁ ሂሳቡን መስጂዱ ተጀምሮ እስኪያልቅ ያለው ነገር እንድትከታተሉልን በአክብሮት እንጋብዛችኋለን። ሰላም አለይኩም።